በ1973 ኤንፊልድ ኤሎን የምትባል ትንሽ የከተማ ውስጥ ምንነቱ የማይታወቅ አውሬ አየን እያሉ የከተማው ሰዎች ለፖሊስ ሪፖርት ማድረግ ጀመሩ። ፖሊሶቹ ፍለጋ ቢያደርጉም ምንም ማግኘት ስላልቻሉ ግራ ተጋብተዋል። ለዜና አቅራቢዎች ቲቪ ላይና ሬዲዮ ላይ ሪፖርት እንዲያደርጉ አስደረጓቸው። የከተማው ሰዎች ሐሳብ ለሁለት ተከፈለ። ግማሹ አምኖ የተቀበለ አለ፣ በሌላኛው ወገን ደግሞ የዱር አራዊት ነው ብለው በጭራሽ አላመኑም ነበር። ሄነሪም የዛው ከተማ ነዋሪ ነው። በሰማው ዜና እሱም አላምንም ከሚሉት ሰዎች መካከል ነበር። የሆነ ጊዜ ሄነሪ በልግ እየገባ ስለሆነ ቤቱ አካባቢ ወዳደቁትን የዛፍ ቅጠሎች እየጠረገ እንዳለ ሁለት ልጆቹ ደንግጠው እየሮጡ ከጫካው በኩል ወደሱ ሲመጡ አያቸው። አውሬ አውሬ እያሉ እየጮሁ ወደሱ መጡና ጫካ ውስጥ አውሬ አየን አሉት። እሱም ችላ በማለት ድብ ይሆናል ወደ ቤት ግቡ ብሏቸው ይዟቸው ወደ ቤት ገባ። ቀኑ መሸና ሄነሪና ቤተሰቦቹ ተኙ። ሄነሪ ሌሊት ድምጽ ይሰማና ይነቃል። የቤታቸውን በር የሚፈቀው ነገር አለ። ድምጹ አላስተኛ ሲለው ምን እንደሆነ ለማረጋገጥ ሽጉጡን ከተቀመጠበት ብድግ አረገና የእጅ መብራቱን ይዞ ወጣ። በሩን ሲያው መረብ በሚመስል ነገር በተሸፈነበት በኩል ተቀዷል። ቦታውን በእጅ መብራቱ ለማየት ዞር እያረገ እንዳለ እሱ ከቆመበት ትንሽ እርምጃ ራቅ ብሎ አውሬ የሚመስል ነገር ፊት ለፊቱ ቆሞ እያየው ነው። ቆዳው ላይ ምንም ጸጉር የለውም። አይኖቹ ትልልቅና ወደ ሮዝ በሚጠጋ ቀለም እያበሩ አጉልተው ያሉ። ሄነሪ ደነገጠ። የእጅ መብራቱን ወደ እግሮቹ ዝቅ ሲያረገው 3 እግሮች ነው ያሉት። አውሬው መልኮምኮም ጀመረ። ሄነሪ ሽጉጡን ቶሎ አነጣጥሮ አውሬው ላይ 4 ተኮሰበት። አውሬው ወደ ጫካው ሮጠና 8 ጫማ ርቀት የሚያክል ከፍታ እንደ ካንጋሩ ዘሎ ጫካ ውስጥ ገባና ተሰወረ። ሄነሪ የተፈጠረውን ነገር አላመነም። ፖሊስ ጋር ደውሎ ጠራቸው። ፖሊሶቹ መተው የተፈጠረውን ነገር ከጠየቁት በኋላ መረጃ ለማግኘት መሞከር ጀመሩ። በሩን ሳይውት እውነትም በመረብ የተሸፈነው በኩል ተቀዳዷል። አውሬው ቆሞበት ነበር ያላቸው ቦታ ሄደው ሲያዩ የኮቴው ምልክት አዩ። ከዚህ በፊት እንደዚህ አይነት የእግር ቅርጽ አይተው አያውቁ። ተከተለው ወዴት በኩል እንደተራመደ ሲመለከቱ ወደ ጫካው በኩል ሄዶ ጫካ ውስጥ ሳይገባ ምልክቱ አለቀ። ሰዎች ተሰማርተው በተለያየ ቦታ ለመፈለግ ሞክረው ነበር። አንዳንድ ቦታዎች ላይ ያውሬ ለቅሶ የሚመስል ድምጽ ሰማን እያሉ ሰዎች ያወሩ ነበር። የተለያዩ ሶሻል ሚዲያ ላይ ያውሬው ድምጽ ይሄ ነው ተብሎ ተፖስቶ ነበር። በድምጹ እርግጠኛ ስላልሆንኩ ቪዲዮ ላይ አላካተትኩላችሁ። የዛሬው እውነተኛ ታሪክ የሆነ ሰዓት ላይ ቲክቶክ ላይ ትሬንድ ሆኖ ነበር። ምናልባት ይህን ቪዲዮ ታችሁ ግራ ከገባችሁ ትክክለኛ ቦታ ነው የምንጣችሁት። ታሪኩን ልንገራችሁ። ሚች አሜሪካ በመትገኝ ሉዚያና ተብለ በመትጠራ ስቴት ውስጥ ያለ ዩኒቨርሲቲ ተማሪ ነው። ዩኒቨርሲቲ ውስጥ ከገባ ጀምሮ ቀልቡ ያረፈባት አንድ ክፍል ውስጥ አብረው የምትማር ልጅ ነበረች። በተደጋጋሚ የፍቅር ጥያቄ ጠይቋት እንቢ ብለዋለች። እሱም ተስፋ ሳይቆርጥ እድሉን ዝም ብሎ ይሞክር ነበር። የሆነ ጊዜ እንደተለመደው ሚች ማናገርሽ ነገር አለ ኳስ መጫወቻው ሜዳው ጋር እጠብቅሻለሁ ብሎ ቴክስት አረገላትና መጠበቅ ጀመረ። ከትንሽ ደቂቃዎች በኋላ መጣች። ዝም ብለህ ጊዜን ባታባክን ጥሩ ነው፣ እኔም ካንተ ጋር የመሆን ፍላጎት የለኝም ብላ ትንሽ ከተጨቃጨቁ በኋላ ጥላው ትሄዳለች። ሚች ሐሳብ ውስጥ ገብቶ ሜዳውን እያቋረጠ እንዳለ ሜዳው ላይ ሲጫወቱ የነበረው የራግቢ ተጫዋች መጥቶ በኃይል ገፋ። ሚች መሬት ላይ ወድቆ አናቱን በኃይለኛው መሬቱ መታው። ለትንሽ ደቂቃዎች ያክል ጨለመበት። እዛው አካባቢ ያሉት ተማሪዎች አነሱት። ሚች ላዩ ላይ ያለውን አዋራ ጠራርጎ ተነሳና ሄደ። በነጋታው ክፍሉ ገብቶ እየተማረ እንዳለ በድንገት ዞር ብሎ የሚወዳት ልጅ ሲያት ፈገግ ያለ እይታ አየችው። ተገርሞ ክላሱን ጨርሶ ሲወጡ ጠብቆ ጠራትና ቅድም ሳይሽ ፈገግ ብለሽ ነበር፣ ሐሳብሽን ቀየርሽ እንዴ ሲላት እሷም አዎ ማታ ሳስብበት ነበር ያደርኩት፣ እስካሁን ለኔ ጥሩ ነበርክ ብለው አብራው መሆን እንደምፈልግ ነገረችው። ሚች ደስ ይሏል። አብራው ሆኖ ደስ የሚል ጊዜያትም አብራው አሳለፉ። የዩኒቨርሲቲ ትምህርታቸውን ጨረሱ። ሚችና እሷ ጥሩ ስራ አግኝተው ሲመኙት የነበረውን ቤት ገዙ። እሱ ብቻ አይደለም ተጋብተው ልጅ ወለዱ። ሳያስቡት 10 ዓመት አለፈ። ሚች በህይወቱ ደስተኛ ነው። ሲመኛቸው የነበሩትን ነገሮች አሳክቷል። የሆነ ጊዜ ሚች ቁጭ ብሎ ኳስ እያየ እንዳለ ከቲቪው አጠገብ የተቀመጠው መብራት ደብዘዝ ብሎ ነው የሚታየው። ዞር ብሎ ሌሎቹ መብራቶች ሲያያቸው ለየት ያለ ነገር የላቸው፣ ጥርት ብሎ ነው የሚታዩት። ግራ ተጋብቷል። ነገር ግን ኳሱ ስለበለጠበት ችላ ብሎ ኳሱን ማየት ቀጠለ። ሚች ኳሱን አይቶ ጨርሶ ማታ ሊተኛ ሲል የመብራቱ ነገር አእምሮ ውስጥ መመላለስ ጀመረ። ምንድነው እያለ እያሰበ እንቅልፍ ይዞት ሄደ። በነጋታውም ቀን የሚሰራውን ስራ ጨራርሶ ወደ ማታ አካባቢ ሶፋው ላይ ቁጭ ሲል መብራቱን አየው።
ከትላንቱ የተለየ ቅርጽ ይዟል። ከላይ ወደ ታች ተዘግዝቋል። ለማስተካከል ቢሞክርም እምቢ አለው። ግራ ተጋባ። ሚስቱ እንዳይጠይቃት ሰዓቱ መሽቷል። ልጆቹና ሚስቱ ተኝተዋል። እሱም ወደ መኝታ ቤቱ ሄዶ አልጋው ላይ ወጥቶ ለመተኛት መሞከር ጀመረ። ሐሳቦቹ ግን ሊያስተኙት አልቻሉ። ውስጡ ሄደ መብራቱን ነው የሚል ስሜት ነው እየተሰማው ያለው። ካልጋው ወረደና ወደ ሳሎኑ ሄደ። ወደ ሳሎኑ ልክ እንደገባ መብራቱ ከዚህ በፊት ከነበረው ሳይዝ ተለቅ ብሏል። የመብራቱ ዕቃ እየተለቀ መምጣት ጀመረና ብርሃኑ እየጎላ መጥቶ ሚችን ጎትቶ አስገባው። ሚች የሚታየው ነገር ድብዝዝ ብሎበታል። ሰዎች እንደከበቡት በድምጻቸው ብዛት አውቋል። ትንሽ እየነቃ ሲመጣ በጀርባው መሬት ላይ እንደተኛ አወቀ። የፖሊስ መኪና ጩኸት እየተሰማው ነው። አንድ ፖሊስ እየሮጠ መጣና ብድግ አድርጎት አይዞ ወደ ሐኪም ቤት እየሄድን ነው አለው። ሚችም ለፖሊሱ ሚስቴና ልጆቼ ሳለው። ፖሊሱ ግራ ተጋባ። ይዞት ወደ ሐኪም ቤት ሄደ። ሚች ሆስፒታል ሆኖ ሙሉ ለሙሉ ሲነቃ ዶክተሩን ጠርቶ ምን እንደተፈጠረ ሲጠይቅ አንድ የራግቢ ተጫዋች ገፍቶት እንደወደቀና አናቱን እንደተጎዳ ለሰከንዶችም ራሱን ስቶ እንደነበረ ነገሩት። ሚች ከሚወዳት ልጅ ጋር ያሳለፈው ጊዜያት እንዳለ በወደቀበት ሰዓት ያየው ቅዠት እንደሆነ ተረዳ። ሁሉም ከሷ ጋር ያሳለፈው ነገር የምር መስሎት ነበር። ጭንቅላቱ በተመታም ጊዜ በሰከንዶች ውስጥ 10 ዓመታትን እውነተኛ አድርጎ ስሎበት ነበር። በዚህ ምክንያት ሰዎች የሱ ታሪክ እንዲስባቸው አድርጓል። ነገር ግን ወደ ቀልቡ ከመመለሱ በፊት ያያት መብራት እሷ ብቻ ለየት ብላ የተለየ ለውጥ ማሳየቷ ሰዎች አእምሮ ላይ ጥያቄን ፈጥሮናል። ምናልባት ወድቃችሁ ጭንቅላታችሁን ከተመታችሁ መብራቷን ፎከስ ማድረግ እንዳረሱ